ጎርጎራ የብዙ ነገሮች ድምር ነው። የብዙ ነገሮች ድምርና ውቅር ውጤት ነው። በዚህም ምክንያት ነው የገዘፈ ያማረ ነገር የምናየው። ጎርጎራ ውስጥ ታሪካችን አለ። ጎርጎራ ውስጥ እድላችን አለ። ጎርጎራ ውስጥ ህልማችን አለ። ትናንትናችን ታሪካችን ነው። ዛሬ እድል ነው። ነገ በምናብ የምናየው ህልማችን ነው። ይሄን ኢማጂኔሽን ሚሞሪና ኦፖርቹኒቲን ደምሮ የያዘ ቦታ ነው። እነዚህን ነገሮች ደምሮ በመያዙ እጅግ የተዋበና ያማረ ነገር እናያለን። እንግዲህ ሁላችሁም እንደምታውቁት የዛሬ 500 ዓመት ገደማ ወይም ከዚያ በፊት አፄ ሱስንዮስ የነበሩበት መናገሻ ነው። ቤተ መንግስትም ነበረ። ከታሪክ አንፃር ዝም ብሎ የሚረሳ የሚዘነጋ ሳይሆን ታሪካዊ ቦታ ነው። ነገር ግን ያ ታሪካዊ ቦታ በትውልድ ቅብብሎች መካከል መጠበቅ ባለመቻሉ ዲኬዳንት የሆነ ወይም ዲኬ እያደረገ ያለውን ግርማ ያለውን መስህብ እያጣ የሄደበት ሁኔታ ነበር። ያ ዲኬዳንት ያደረገውን ነገር ሪበርዝ እንዲያደርግ ዳግም እንዲወለድ የሬኔሳንስ የምንለውን ዳግም መፈጠርን ዳግም መታደስን ወደ ነበረበት ክብር መመለስ ብቻ ሳይሆን ልቆ መታየትን ያሳየንበት ቦታ ነው። እዚህ ጋር ታሪካችን ስላለ ሰሞኑን ያየነው የፋሲል ቤተ መንግስት የአፄ ሱስንዮስ ልጅ ቤተ መንግስት ነው። ያን ስንጠግን የአባቱን ደግሞ ከነበረበት በላይ ስናወጣ ሁለቱን ስናስተሳስር የታሪክ መሰናሰልና የትውልድ መደመር ውጤትን እናይበታለን። ያ ታሪክ ሳይዘነጋ ነገር ግን ለዛሬ ደግሞ በጣም ትልቅ እድል ነው። ትልቅ የሚያኮራ ስራ ነው። ነገንም በልጽጋ አምራ ተውባ የምናያትን ኢትዮጵያ የምናይበት ቦታ ነውና በድምሩ ሲታይ ትናንትን ዛሬንና ነገን ያስተሳሰረ ድንቅ ስራ ነው ማለት ይቻላል። ሁለተኛው እዚህ ጋር እንድናስብ የምፈልገው ጉዳይ ተራራ አለ፣ የሚያምር ዛፎች አሉ፣ የተዋቡ እጅግ ያማረ መስክ አለ፣ በአይን የማይጠገብ ሌክ የማይመስል እጅግ ማራኪ ውሃ አለ። ይህ ውሃ ግን ጨዋማ ውሃ አይደለም፣ ፍሬሽ ውሃ ነው። አሁን ይሄንን ውብ ቦታ ምንድነው የጎደለው ስትል የገበታ ለሀገር ፕሮጀክት ነበር የጎደለው። ይሄ ፕሮጀክት ካልሞላ ማንም ሰው ይሄንን ውበት ሊያይ አይችልም። ዛሬ ግን እጅግ ግዙፍ የሆነ ምናልባት በአፍሪካ ውስጥ በዚህ ደረጃ ትልቅ ሪዞርት ለመኖሩ እርግጠኛ አይደለውም። እነዚያን ነገር ደምሮ የያዘ በምንም መመዘኛ የሚያኮራ ትልቅ ነገር ነው የሆነው። ብዙ ጊዜ አንድ አካባቢ ላይ ድንጋይ ስናይ፣ ሳር ስናይ፣ ዛፍ ስናይ፣ ውሃ ስናይ ካለ ምክንያት የተፈጠረ ይመስለናል። ነገር ግን ተፈጥሮ ሁሌም ትክክል ነው። እያንዳንዱ ነገር ተመጋግቦ አንዱ ለሌላኛው ግብአት ሆኖ የተሰራ ነገር ነው። እኛ አስተውለን አይተን የጎደለ ሞልተን አጉልተን ማውጣት ቢሳነንም ተፈጥሮ ግን አይሳሳትም። ዛፉ የነበረ ነው፣ ተራራው የነበረ ነው፣ መስኩ የነበረ ነው፣ ውሃው የነበረ ነው። የኛ ስራ ሲጨመርበት የተዋበና አንዱ ሌላኛው ጌጥ ሆነ። ዛፉ ለቤቶቹ፣ ቤቶቹ ለእይታ እጅግ ያማረና የተዋበ ቦታ ሆነ። ሌላው ጎርጎራ ላይ ማስተዋል ማየት የሚገባን ነገር ብዙ ቦታ በወይም የተያያዘ ነው። ሰፊ ነገር ወይም ትንሽ ኳሊቲ ያለው ነገር፣ በቴክኖሎጂ የመጠቀ ነገር ወይም ትራዲሽናል ታሪካዊ ነገር እንጂ ኳሊቲና ኳንቲቲን አስማምቶ ማየት ብዙ ጊዜ የለም። ቢያንስ በሀገራችን የለም። ጎርጎራ ላይ በጣም ማሲቭ ነው እንዳየው፣ በጣም ትልቅ ቦታ ነው። በጣም ትልቅ ስራ ነው። ኳንቲቲ ይመልሳል። በሌላ መንገድ ደግሞ እያንዳንዷ ፒስ እያንዳንዷ ቦታ በከፍተኛ ኳሊቲ የተሰራች ናት። ታሪካዊም ነው፣
የአፄ ፋሲልን ቤተ መንግስት መስሎ ሰርቷል። ውስጥ ገባ ደግሞ በጣም ፊውቸሪስቲክ ነው። ቴክኖሎጂ ይጠቀማል። በወይን ሳይሆን በኤንድ የተያያዘ ነው። ቴክኖሎጂውንም ታሪኩንም ቅርሱንም ኳሊቲውንም ኳንቲቲውንም ደምሮ የያዘ ነው። በጣም ግዙፍ መሆኑ የኳሊቲውን ደረጃ ዝቅ እንዲያደርገው አልተፈቀደለትም። ግዙፍ ነው፣ ኳሊቲውም አለ። ግሪን ነው፣ ወኮዮቹ ታይቶ አይጠገቡም፣ ውሃው ታይቶ አይጠገብም። እያንዳንዱ የቤት ስሪት ካለበት ቦታ ሆኖ አካባቢውን ለመቃኘት ለማየት ተስተካክሎ የተሰራ ነው እና ጎርጎራን ፕሮጀክት ስናይ የገበታ ለሀገር ፕሮጀክቶች እስካሁን የነበሩትን ስናይ ታሪካችንን ፈልፍለው ካለበት አውጥተው ትውልድ ሊሞላ የሚገባውንና የጎደለውን ነገር ሞልቶ ያሳዩ ናቸው። የትውልድ ስራ የነበረን ማነጽ፣ ማላቅ፣ ማስቀጠል የሚለውን ያሳዩ ናቸው። አሁን በአዲሱ ገበታ ለትውልድ የምንሰራቸው ቦታዎች ደግሞ እንደዚሁ ታሪካዊነታቸውን እድል ሆኖ መጥቀማቸውን በምናብ የምናያትን አገር የምንመኛትን አገር የበለጸገች ኢትዮጵያን የሚያመላክት ሆኖ የሚሰራ ነው። ባጭሩ ጎርጎራ የትም ሀብታም ሀገር ንጉስ፣ ፕሬዝዳንት፣ ጠቅላይ ሚኒስትር ወይም በሆነ መንገድ የሚታወቅ የኮርፖሬት ሲኦ ወይም ደግሞ ሴሌብሪቲስ የሚባሉ ሀብት ያላቸው የሚታወቁ ሰዎች ማንም ሰው ቢመጣ በማንኛውም መመዘኛ የሚያኮራ የኢትዮጵያን ልክ የሚያሳይ እንጂ ምንም የሚያሳፈር ነገር የለም። እያንዳንዷ ስራ እያንዳንዷ ፒስ ለማንም ለትልቁም ለብዙም ለትንሹም በሚሆን መንገድ የተሰራ ነው። እዚህ መጥቶ የኢትዮጵያን ታሪክ ለመማር የኢትዮጵያን ልክ ለማወቅ የኢትዮጵያን ውበት ለማድነቅ የኢትዮጵያን አስፒሬሽን ህልሞች ለመገንዘብ ምንም ነጋሪ ሳያስፈልግ ጎርጎራን ብቻ በማየት የምኞታችንን ልክ እንዲያውቁ የሚያደርግ ቦታ ነው። እንግዲህ የኔ ምክርና ምኞት ኢትዮጵያውያን ጎርጎራን ማየት አለባቸው። የዛሬ 3 ወር ገደማ ለህዝብ ክፍት ይሆናል ብዬ ተስፋ አረጋለሁ። አሁን የምንጠብቀው ሲዝን ነው። የማለቅ የሚገባቸው ስራዎች አሉ፣ የፊኒሺንግ ስራዎች። በተጨማሪም የተከልናቸው ዛፎች የተከልናቸው ሳሮች ውሃ ይፈልጋሉ። እነሱን ጊዜ የምንጠብቅበት ነው። ይሄ ተደምሮ ሰኔ ሐምሌ አካባቢ ሙሉ በሙሉ ያልቃል። በተለይ በሚቀጥለው ዓመት መስከረም ጥቅምት ህዳር አካባቢ ከክረምቱ በኋላ ብዙ ነገር ቦታውን ስለሚይዝ እጅግ ውብ አስደሳች አስደማሚ ቦታ ነው። ኢትዮጵያውያን ማየት አለባቸው፣ ማሳየት አለባቸው፣ ማድነቅ አለባቸው። ሰዎች ደግሞ እንዲያደንቁም ማስተማር አለባቸው። ለምን የተባለ እንደሆነ የታሪካችን ማሳያ ነው። ታሪካችንን የምናመላክትበት የምናስተምርበት ቦታ ነው። ተስፋችንንና ህልማችንን የምናሳይበት ቦታ ነው። ሁለቱን ደምሮ ይዟል። ልጆቻችን የሚጠበቅባቸው እኛ የነበረውን ታሪክ ተገንዝበን ውብ ስፍራ መሆኑን አይተን በእኛ አቅምና ልክ ማስቀመጥ የሚገባን አስቀምጠናል። ልጆቻችን ደግሞ ከእድገታቸው እየተነሱ ይበልጥ እያስዋቡ የጎደለ እየሞሉ የበለጸገች ያማረች የተዋበች ለሁላችን የምትበቃ ኢትዮጵያን በመስራት ረገድ የትውልድ ቅብብሎሽ ሚና ያሳዩበታል፣ ይገልጡበታል የሚል ተስፋ አለኝ። እኔ በጣም ደስተኛ ነኝ። ስንጀምረው ካለኝ ግምት በላይ ውጤቱ አስደስቶኛል። ብዙ ጊዜ ሰዎች ያስቡና በወረቀት ያስቀምጣሉ። ማሰብና በወረቀት ማስቀመጥ ወይም ዲዛይን ማድረግ የተለመደ ጉዳይ ነው። እዚህ ቦታ ላይ ያየሁት ነገር ግን ያሰብነውን በወረቀት ያስቀመጥነውን በመሬት ላይ ሙሉ በሙሉ ቦታ ይዞ ማየት ነው። የጭንቅላታችንን እሳቤና መሻት ፍላጎት በወረቀት ሳይሆን በመሬት ላይ ከነሙሉ ቅርጹ ያየንበት ስፍራ ነው። በጣም የሚያኮራ ፕሮጀክት ነው። የዚህ ትውልድ ቅርስ ነው። ኢትዮጵያ ውስጥ ቢያንስ እስከዛሬ ይሄን የሚያክል ስራ የለም። በብዙ አፍሪካ ሀገራት የለም። ባደጉ ሀገራትም እርግጠኛ አይደለም፣ ግን ቢኖርም የሚተካከል እንጂ የሚያንስ አይደለም። የኛ ስራ ብቻ አይደለም፣ ተፈጥሮ ይሄ ፍሬሽ ውሃ፣ እነዚህ ዛፎች፣ የሚያምረው ስፍራና ተራራው
የትም ቦታ ቢሆን ጥቂት የተስተካከለ ማረፊያ ታክሎበት እና ለሰዎች ምቹ በሆነ መንገድ ተሰርቶ ማንም ቢያየው የሚያኮራ የሚያስደስት ስለሆነ ኢትዮጵያ ውስጥ ብዙ ቦታ እንደዚህ አለ። ሶፍ ዑመር የሚያስደንቅ የሚያስደምም ውበት አለው። ጅማ ብንሄድ፣ ሐይቅ ብንሄድ፣ ወደ ትግራይ ብንሄድ፣ ወደ አፋር ብንሄድ፣ ሶማሌ ብንሄድ፣ ቤኒሻንጉል ብንሄድ፣ ሲዳማ ብንሄድ፣ ጋምቤላ ብንሄድ፣ በሄድንበት ቦታ ሁሉ ደቡብ ምዕራብ ብንሄድ ገነት ነው። በየቦታው ፈልቅቀን እያወጣን የኛን ሚናና ድርሻ እያኖርን ብንሄድ በቅብብሎሽ ያማረች የተዋበች ኢትዮጵያን እንፈጥራለን። የመጨረሻው ሐሳቤ ብዙ ሀገራት በሆነ ዘመን ጠንክረው በርትተው ሰርተው አድገው ጫፍ ደርሰዋል። አሁን እያንዳንዱ ሐሳባቸው፣ ተግባራቸው፣ ስራቸው ዲኬደንት ነው፣ ዲኬ እያደረገ ነው፣ እየቀነሰ የወረደ ነው። እኛ ግን ሪበርዝ እያደረግን ነው፣ እያደግን ነው። ወደ ነበርንበት ብቻ ሳይሆን ከዚያም ባሻገር ወደ መታደስ ወደ ሬኔሳንስ እየመጣን ያለ ነው። እነዛ እየወረዱ እኛ እየወጣን ያለንበት ጊዜ መሆኑን ተገንዝበው ትውልድ ያማረ የሚሸጋገር የማያሳፍር ነገር በየአካባቢው መስራት እንችል አደራ ማለት ፈልጋለሁ። በተለይ ከኤስቴቲክ አንፃር ከቢዩቲ አንፃር ጎርጎራ የተሰራው ስራ እጅግ የሚያኮራ ነው። እኛ ደስ ብሎናል፣ ኮርተናል። ኑና የደስታችን ተካፋይ እንድትሆኑ ጋብዛለሁ። በጣም የሚያምር ስራ ነው፣ የሚያምር ቦታ ነው። ለኛ ለኢትዮጵያውያን ብቻ ሳይሆን አፍሪካውያን መጥተው እንዲዝናኑበት ብናደርግ የኢትዮጵያን ልክና ውበት እንዲገነዘቡ ያደርጋል። በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት ፈልጋለሁ። አመሰግናለሁ።